በመንግስትና በሀገረ መንግስት ግንባታ ስሟ ቀድሞ የሚነሳው ኢትዮጵያ የኋላ ታሪኳን ለመማሪያ ከመጠቀም ይልቅ ለጥልና ለንትርክ ስትመዝ መክረሟ ከአዙሪት ሰለባ ሳትወጣ በችግር ውስጥ የምትዳክር ሀገር እንድትሆን አድርጓታል። ኢትዮጵያ የመጣችበት መንገድ አዝጋሚ መፍትሄ የሚጎለው ሆኖ ጦርነትና ፖለቲካ ለዘመናት የተጣባት ፈተናዋ ሆኗል። ይህ የመደመር መንግስት የቁጭት ማጠንጠኛው ነው። ለምን ሲልም ይጠይቃል። የመደመር እሳቤ ካለፈው ተምረንና አርመን መማር ብቻ አይደለም፣ ሚስተካከለውን አርመን በዛሬው ተጠቅመንና ተመስርተን የነገውን የምንሰራበት እና የምንረዳበት መነጽር ነው። ሐሳብ አልባ ፖለቲካ ከራስ ያልተሻገረ የፖለቲካ ሐሳቤ በኢትዮጵያ የፖለቲካ አለመረጋጋት ለዘመናት ሾተ ላይ እንዲሆንባት አድርጓል። ሐሳብ አልባ ፖለቲካ በብዙ መንገድ ከብልጽግና ግባችን እንድንቀር መደነቃቀፍን የሚፈጥር ነገር ነው። የተዛባና የተራራቀ ትርክት ነው። ለምሳሌ ስልጣን የሚገኘው በኃይል ነው። ነዋይ ለመሰብሰብ የምናደርገው ድካሞች ሁሉ ለሐሳብ አልባ ፖለቲካ አስቻይ ነገሮች ናቸው። አንዱ መንግስት ሄዶ ሌላው ሲተካ በጎውን መዞ የማይጠቅማትን ከመጣል ይልቅ አፍርሶ ከዜሮ መጀመር የኢትዮጵያ ህመሟ ነው። ኢትዮጵያ የነበረችበት አካሄድ እኔ እመጣለሁ፣ ያንተን አፈርሳለሁ፣ ሌላኛው ይመጣል፣ የኔን ያፈርሳል። ይሄ ምን ፈጠረ? ኢንስቲትዩሽናል ዲኬው የተቋማት ቅቡልነት ገደለ። በኢትዮጵያ ከራስ የተሻገረ የፖለቲካ ዓላማ ጠፍቶ ከኔ ውጪ ሁሉም ይጥፋ የሚል አመለካከት ሀገርን ሲጎዳም ኖሯል። የግል ጥቅማቸውን የሚመለከቱ አካላትም የሆኑ ግለሰቦችም የሆኑ ፖለቲካ ከሚያስቀምጠው የድርድር መንፈስ፣ ፖለቲካ ከሚያስቀምጠው ግጭትን በጋራ የመፍታት መንፈስ ስለሚወጣ በጣም አደገኛ ነው። በእንደዚህ አይነት አካሄድ ብዙ ሀገሮች፣ ብዙ ህብረተሰቦች፣ ግለሰቦችም ጤናማ ግንኙነት አጠፋዋለሁ። ስለዚህ ትልቅ ስህተት ነው የግል ጥቅምን ማስቀደም። በኢትዮጵያ የተመጣበት መንገድ ስርዓታዊ ያልሆነ ብሔራዊ ጥቅምን አስቀድሞ ሀገርን ከመምራት ይልቅ ክፉ ልማድ ሆኗልና ፖለቲካን በእልህና በስሜት የመምራት አባዜ መዘዙ የበዛ እንዲሆንም አድርጎታል። የሀገር ጥቅም ማለት እኮ የኔ ጥቅም ማለት ነው። ይህን ነው ማየት ያለብን። ሌሎች ሲጠቀሙ እኔ እጠቀማለሁ። ስሜትና እልህ አንተን ግለኛ ያደርጋል። ያንተ እውነት ብቻ ነው የሚታይህ። የጋራ እውነት መኖሩን የምታይበትን አይንህን ይነጥቃል። የጋራ እውነት ነው አብሮ ሊያኖርህ የሚችለው። የመደመር መንግስት ይህንን መቀየር ግድ ነው ብሎም ይነሳል። ከነዚህ መካከል አንዱ የፖለቲካ ስክነት ነው። የፖለቲካ ስክነት ከራስ የተሻገረ የፖለቲካ ዓላማ መያዝ፣ ከግል ጥቅም ከግል ክብር ባሻገር ለወል ፍላጎት የሚቆም ፖለቲካል እሳቤ መያዝ ያለውን ፋይዳ፣ ለዚያ ደግሞ የፖለቲካ ስክነት ወሳኝነት ያስቀምጣል። የፖለቲካ ስክነት ማለት እኮ ምንድነው መሰለ? አንተ ያንተን አስተሳሰብ ያንተን የፖለቲካ እምነት ከሌላው ጋር በንጽጽር ማየት አለብህ። በሌላው ሰው ጫማ ውስጥ ሆነ ሐሳብህን መፈተን ይኖርብሃል ማለት ይመስለኛል። የመደመር መንግስት ማጠንጠኛውን ቁጭት አድርጎ በፖለቲካ ስክነት ውስጥ ከራስ የተሻገረ የፖለቲካ ሐሳቤ ለኢትዮጵያ ግድ ስለመሆኑ ነገን ማሻገሪያ ጭምር ነው ሲልም ያስቀምጣል። እንዴት ነው ከዚህ ጉዳይ የምንወጣው ብሎ የሚያስበው ብቸኛ መሻገሪያችን የሐሳብ ገበያ ነው። የሐሳብ ገበያ መሞቻና መዳኛ ያለው። የሐሳብ ገበያ መሞቻው ሐሰትና ስሜት ነው። የሐሳብ ፖለቲካ ደግሞ መዳኛው ሚድነው ደግሞ እውነትና ዕውቀት ቦታ ሲይዙ ነው። ሀገር ከእልህና ከስሜት በላይ ናት። ሀገር ከኔ ውጪ ከሚል አስተሳሰብን በላይ ናት። እናም በሰከነ ፖለቲካ ከራስ በተሻገረ ሐሳብ የምትመራ እንድትሆን ማስቻል ተገቢ ስለመሆኑ ተመላክቷል።